በዚህ ዘመን ብዙ ወጣቶች በአጭር ጊዜ ሲለወጡ አይተህ ይሆናል። አንተም በዚህ በአጭር ጊዜ መለወጥ የምትፈልግ ከሆነ እድሜ ከ20 ዓመታት በታች ከሆነ ይሄ ቪዲዮ ላንተ ነው። እኔ ባለፉት 3 እና 4 ዓመታት የሰራኋቸውን ስህተቶች ባልሰራቸው ኖሮ ብዬ ማሰባቸውን ስህተቶች እነግርሃለሁ። በዚህ ቪዲዮ ቆይልኝ። ሰላም አቤኔዘር እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። ወደ ቪዲዮ እንግባ። እሺ፣ እድሜ ከ20 ዓመት እና ከዛ በታች ከሆነ አንተ በጣም ጥሩ እድል ያለ ወጣት ነህ። በጣም ጥሩ እድል ያለ ወጣት ነህ። ለአንተም ነው ይመችሽ ያረዳልኝ። እድሜ ከ20 ዓመት በታች ከሆነ አንተ በጣም ጥሩ እድል አለ። እድሜ ከ20 ዓመት በታች በላይም ከሆነ ግን አልፎብሃል ማለት አይደለም። ያው የተሻለ እድል ይኖራቸዋል ማለት ነው እንጂ እድሜ ከ20 ዓመት በታች ከሆነ የምታደርጋቸውን ነገሮች አስተውለህና ስህተቶችህን ቀንሰ የምትመጣ ከሆነ ቶሎ እና በጊዜ የምትለወጥበትን እድል ከፍ ታደርጋለህ። እኔ የዛን ጊዜ ባልሰራቸውና የዛን ጊዜ አርሜ መጥቼ ቢሆን ኖሮ አሁን የተሻለ ቦታ የምደርስባቸዋለሁ ብዬ ያሰብኳቸውን ስህተቶች እነግርሃለሁ። እሺ፣ አንደኛው ስህተት ያለሁበትን ሁኔታና ያለሁበትን ቦታ አስተውዬ ማየት አለመቻሌ ነው። ያለሁበትን ቦታ አስተውዬ ባይኖሩ እዛ ቦታ ያሉትን ችግሮች እና ያሉኝን እድሎች አይቼ አስተውዬ ማለፍ ብችል ኖሮ እዛ ለተፈጠረብኝ ነገር መፍትሄ፣ ትክክለኛ መፍትሄ መስጠት እችል ነበረ። ግን እኔ ያለሁበትን ቦታ ሳላይ፣ ምን ማድረግ እንደምችል ሳላይ፣ ምን እንዳለኝና ምን እንደሌለኝ ሳላቅ ዘልዬ ወደ ውሳኔ ገብቼ ህይወቴ እንዲበላሽ ወይ ደግሞ ህይወቴ ትንሽ እንዲራዘም ሆኖብኛል ማለት ነው። እናንተ መጀመሪያ ማድረግ የሌለባችሁ ነገር ዘላችሁ የሆነ ውሳኔ ከመወሰናችሁ በፊት ያላችሁበትን ቦታና ሁኔታ መመርመርና መፈተሽ፣ ምን አለኝ፣ ምን የለኝም፣ ምን ያስፈልገኛል፣ ምን ማድረግ አለብኝ የሚለውን ነገር ማወቅ አለባችሁ። እና ሌላ ደግሞ ሁለተኛው ነገር አንድ ነገር ላይ ስፔሻላይዝ ማድረግ። አንድ ነገር ላይ ስፔሻላይዝ ማድረግ ማለት ሁሉንም ነገር ላይ ያለመነካካት። እኔ በዛ በወቅቱ ብዙ ነገሮችን ለመስራት ሞክር ነበረ። ይህንንም ሰራለሁ፣ ያንንም ሰራለሁ፣ ያንንም ሰራለሁ፣ ያንንም ሰራለሁ። ግን አንዱም ላይም ስፔሻላይዝድ አድርጌ ነገ ሊከፍለኝ እንዲችል አድርጌ አልሰራሁበትም ነበር። እናንተ ምን ማድረግ አለባችሁ? ባላችሁ ጊዜ እየተማራችሁም ከሆነ ትምህርት ጨርሳችሁም ከሆነ አሁን ባላችሁበት ሁኔታ አንድን ነገር በዚህ ዘመን ብዙ ስኪሎች አሉ። ከዛ ስኪሎች ወይ ደግሞ በትምህርታችሁም ይሆናል ወይ ስኪል መርጣችሁም ይሆናል ተቀጥራችሁ ሰርታችሁም ይሆናል ብቻ አንድ ነገር ላይ አድምታችሁ ስፔሻላይዝድ አድርጋችሁ እዛ ነገር ላይ በደንብ አድምቶ መስራትን ተፈላጊ እስክትሆኑ ድረስ አድምቶ መስራት። ይህን ይመስላል ነው። እኔ በወቅቱ የጎዳኝ ነገር ምንድነው? ሁሉንም አስሩንም ነካከው፣ ግን አንዱም ላይ ምንም የሚጠቅም ነገር አላመጣልኝም። ለወደፊት የሚሆነኝንን ነገር አላመጣልኝም አሁን እና እንደ አዲስ ከዜሮ እንድጀምር ነው ያደረገኝ። በሁለተኛነት እናንተ መሳሳት የሌለባችሁ ስህተት ሁሉም ነገር ላይ መዝለል የለባችሁ። ማድረግ የምትችሉትንና ማድረግ ያለባችሁን ነገር ብቻ ነው ማድረግ ያለባችሁ። አንድ ነገር ላይ ስፔሻላይዝድ አድርጎ በዛ መስራትና ስራ መፈለግ፣ በዛ መስራት እና ያላችሁበትን ሁኔታ ማወቅ። ሌላኛው ሶስተኛው ነገር ቸኩላችሁ ካላችሁበት ቦታ መውጣት ወይም ደግሞ ከወላጆቻችሁ ቤት ወጥታችሁ ቤት ለመከራየት መቸኮል፣ ብቻ ለመኖር ወይ ደግሞ ሀገር ለመቀየር መቸኮል ነው። ይሄ ትልቁና ዋነኛው ስህተት ነው፣ ህይወታችሁን የሚገለው። መጀመሪያ ምን አለኝ፣ ምን ማድረግ ብችላለሁ፣ አሁን ወጥቼ ስራ ባገኝ እንኳን ይቻቻላል ወይ፣ የቤት ኪራይ ከፍዬ በልቼ እና ሌሎች ኤክስፔንሶችን ሸፍኜ የማገኘው ገንዘብ ምን ያህል ባገኝ ነው ሲጀምር ይሄን ላደርግ የምችለው? ካፒታላችሁ ምን ያህል መሆን እንዳለበት ማወቅ አለባችሁ። ዝም ብላችሁ 10 ሺህ ብር ስላላችሁ ከቤት መውጣት ትችላላችሁ ማለት አይደለም። 20 ሺህ ስላላችሁ ከቤት መውጣት ትችላላችሁ ማለት አይደለም። ያላችሁበትን ሀገር፣ የምትሄዱበትን ሀገር ማወቅ አለባችሁ እና መጀመሪያ እዛው ቤታችሁ ሆናችሁ በፍሪላንስም ይሁን በአካልም ይሁን ስራ ሰርታችሁ ራሳችሁን እዛው ሆናችሁ ለመቻል ቢያንስ ይሆናል ወር የቤት ኪራይ መዝጋት እስከችሉ ይሆናል የቤት ዕቃ መግዛት እስከችሉ ድረስ ብር ያላችሁበት ሆናችሁ መስራት አለባችሁ። መጀመሪያ ይህንን ማድረግ ስትችሉና ትንሽ ራሳችሁን እንደመቻል ስትሉ ነው ከቤት መውጣት ያለባችሁ ማለት ነው። ይሄ በጣም ለብዙ ሰዎች ህይወት እንቅፋትና በጣም ከባድ ዳገት የሆነው ነገር ምንድነው? የሚያገኙት ገቢ አለ፣ የሚያወጡት ወጪ አለ። ይታወቃል የአብዛኛው ኢትዮጵያውያን ኑሮና ከገቢያቸው ወጪያቸው ይበልጣል። ግን እንዴት እንደሚኖሩ በተአምር ነው የሚኖሩት። እንዴት እንደሚኖሩ አይታወቅም። እና ይሄን ይመስላል። አራተኛው ደግሞ
አንድን ነገር ወርዝ ያደርጋል ብላችሁ ካሰባችሁ፣ አንድ ነገር ትርፋማ ነው ይሆናል ብላችሁ ካሰባችሁ በምንም ወይ እስክታገኙ ድረስ እንዳትተውት። አንድ ነገር ይጠቅመኛል እንደሚጠቅማችሁ ከተረዳችሁ ታውቁታላችሁ እኮ እናንተ ይሄ ነገር ይጠቅመኛል ብላችሁ ካሰባችሁ በነፃም ቢሆን ፈክታችሁ ለፍታችሁ ያንን ነገር እስክታሳኩት ድረስ ማቆምና ማቋረጥ የለባችሁ። ይህንን ነገር ካደረጋችሁ በእርግጠኝነት ሰክሰስፉል ማትሆኑበት ምንም ምክንያት የለም። የመጨረሻውና አምስተኛው ስህተት ኮንሲስተንት አለመሆን። ኮንሲስተንት አለመሆን ማለት አንድ ነገር ጀምራለሁ አቆማለሁ፣ ሌላ ነገር ጀምራለሁ አቆማለሁ፣ ቪዲዮ ኤዲቲንግ ጀምራለሁ አቆማለሁ፣ ወይ ፕሮግራሚንግ ጀምራለሁ አቆማለሁ፣ ወይ ነገር ጀምራለሁ አቆማለሁ፣ ወይ ነገር ጀምራለሁ አቆማለሁ። ይሄ ሪል ላይፍ በእኔ ህይወት ላይ የተከሰተውን ነው ለእናንተ የምነግራችሁ። እና ኮንሲስተንት ሆናችሁ አንድ የጀመራችሁትን ነገር ከግብ አደርሳችሁት አይታችሁት መጨረሻ ድረስ ሄዳችሁ አዋጣም የምትሉበት ደረጃ ደርሳችሁ ነው መተው ያለባችሁ እንጂ እንዲሁ ጀምራችሁ መተው ጀምሮ መተው ህይወታችሁን ሳታውቁት ወደማይሆን ቦታና ወደማይሆን አቅጣጫ እንዲያመራ ያደርጋችኋል። ተስፋ እንድትቆርጡ ብዙ ነገር ለፋው ጣርኩኝ ግን አልሆን አለ ብላችሁ በራሳችሁ ተስፋ እንድትቆርጡ ስለሚያደርጋችሁ ጠንክራችሁ አንድ የጀመራችሁት ነገር ላይ ስፔሻላይዝድ አድርጋችሁ ኮንሲስተንትሊ መስራት። ቪዲዮ ኤዲቲንግ ሊሆን ይችላል እስከ በጣም ፕሮ እስክትሆኑ ድረስ። ኮንቴንት ክሬሽን አሁን ጥሩ ምሳሌ ነው ለኮንሲስተንሲ። የትኛውም ኮንቴንት ክሬተር በአንድ ቪዲዮ በቃ ታዋቂና ቫይራል የሆነ የለም። በጣም በመቶዎች ቪዲዮ መስራት አለባችሁ። በዛ ዙሪያም ካያችሁ እኔ ቪዲዮ የጀመርኩት ኮንቴንት ክሬሽን የጀመርኩት 2023 ነው። 2022 ነው። ግን እስቲል አምና ቫይራል ፌመስ አይደለሁም፣ ታዋቂ አይደለሁም። ይሄ ሁሉ የምን ምክንያት ነው መሰላችሁ? ጀምሮ የመተው ኮንሲስተንትሊ ለሁለት ወር እንኳን በስ ይቻላል። በጣም ፓሽኑ እንዳለኝ ይሰማኛል፣ ፍላጎቱ እንዳለኝ ይሰማኛል። ግን አንዴም እንኳን ኮንሲስተንትሊ ለሁለት ወር ራሴን ቻሌንጅ አድርጌ ፖስት ይቻላል። ያን ሆኖ ሞክሬ ለ3 ወር ለ6 ወር ሞክሬ አልሆን ቢል አይበቃ ይሄ ነገር ለኔ አይሰራም ማለት ነው ብዬ ወደ ሌላ ዘርፍ እንኳን ለመሄድ እንዳልችል አድርጎ አስሮ ነው የሚያስቀምጠኝ ማለት ነው። እናንተም እነዚህን ስህተቶች ከላያችሁ ላይ ከቀረፋችሁ በአጭር ጊዜ ማትለወጡበት ምንም ምክንያት የለም። የዛሬው ቪዲዮ ይህን ይመስል ነበረ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ጠቅመዋል ብላችሁ ለምታስቡት ሰው ያድርጉለት። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ፒስ